ሻሎም ሰላም የአገሬ ልጆች እንዴት ቆያችሁ? ዛሬ አንድ የእግዚአብሔር ቃል ልንማማር ወደዚህ መጥቻለሁ። ይህም በእግዚአብሔር ቃል ሙላት መኖር በሚል ርዕስ የተዘጋጀ ትምህርት ሲሆን ይህንን በዚህ ቃል ርዕስ ስር ውስጥ እነዚህ ነገሮችን እናያለን። እነሱም የእግዚአብሔር ቃል ምንድነው ምንነት እናያለን። የእግዚአብሔር ቃል የሚባሉ እነማን ናቸው እናያለን። የእግዚአብሔር ቃል ባህሪያትን እናያለን። የእግዚአብሔር ቃል ሙላት ምንነትን እናያለን። የእግዚአብሔር ቃል ሙላት የሚገኙበት መንገዶችን እናያለን። በእግዚአብሔር ቃል ሙላት የመኖር ፍሬዎችን እናያለን። በመጨረሻ ማጠቃለያዎችን እናያለን። ስለዚህ እነዚህ የዛሬውን ትምህርት አስመልክቶ እንደመነሻ እንዲሆን የእግዚአብሔር ቃል ቆሎስያስ ምዕራፍ 3 ከቁጥር 16 ዕብራውያን ምዕራፍ 4 ከቁጥር 12 እስከ 13 ሁለተኛ ጢሞቴዎስ ምዕራፍ 3 እስከ 16 እስከ 17 አንደኛ ጴጥሮስ ምዕራፍ 4 11 እና ሌሎችን አስመልክቶ እንደመነሻ ወስጄ ይህን ትምህርት አዘጋጅቻለሁ። ስለዚህ እግዚአብሔር በዚህ ትምህርት እኛን ያነቃናል ማለት ነው። ለአጭር ደቂቃ እንጸልይና ወደ ቃሉ እንገባለን። የዘላለም አምላክ እግዚአብሔር ሆይ እናመሰግናለን። ድካማችን ሁሉ በዚህ ሰዓት ላይ ይቅር በልልን። ክፉ ሁሉ የተመታ ይሁን። የምንሰማውን ቃል ባርክልን በጌታ በኢየሱስ ስም አሜን። እንግዲህ የእግዚአብሔር ቃል ዕውቀት ለሰው ልጆች ሁሉ ያስፈልጋል። ምክንያቱም በምድር ላይ የሰው ልጆች በትክክለኛና በእውነተኛ መንገድ እንዲኖሩ የፈጠረው እግዚአብሔር የሰጠው መመሪያና ሕግ ስለሆነ። ሌላው የእግዚአብሔር ቃል ዕውቀት ለግለሰቦች፣ ለመንግስታት፣ ለሀገር ሽማግሌዎች፣ ለሃይማኖት አባቶች ያስፈልጋል። ምክንያቱም እውነተኛ ፍትህና ፍርድ በህዝቡና በራሱ ህይወት ላይ አስፍኖ ለመኖር ወሳኝ ስለሆነ። እንግዲህ የዛሬው ትምህርት በጌታ በኢየሱስ ክርስቶስ አምኖ የዳኑ አማኞች ለራሳቸው ሆነ ለሌላው ህዝብ እውነተኛውን ቃል እንዲያስተምሩ እንዲኖሩ ለማድረግ የሚያዘጋጀውን መንገድ የሚጠቁም ትምህርት ስለሆነ በሚከተለው መንገድ አቀርባለሁ። እንግዲህ አሁን የምናየው የእግዚአብሔር ቃል ምንነት። የእግዚአብሔር ቃል ምንድነው? የእግዚአብሔር ቃል ማለት ታሪክ ወይም የመልካም ስነ ምግባር መሪዎች ስብስብ ሳይሆን የእግዚአብሔር ሕያው ህልውና ኃይል እና ፍቃድ የተገለጠበት መለኮታዊ መሳሪያ ነው። ሌላው የእግዚአብሔር ቃል ማለት ዘመን የማይሽረው አንድ ጊዜ ለሰው ልጆች ሆነ ለፍጥረታት እንዲተዳደሩ፣ እንዲኖሩ፣ እንዲመሩ የተሰጠ እውነተኛና ጽድቅ ህይወት የሚገኝበት መንገድ ያለበት መመሪያ ነው። ሌላው የእግዚአብሔር ቃል የእግዚአብሔር ቃል ምንነት ሌላው እግዚአብሔር ራሱን ሰው ልጆች እንዲያውቁ፣ እንዲያምኑ፣ እንዲያመልኩትና በእውነተኛ መንገድ እንዲጓዙ የሰጠው መመሪያና ህግ ነው። ሌላው የእግዚአብሔር ቃል ምንነቱ እግዚአብሔር ቃል ማለት እግዚአብሔር ለሰው ልጆች የሚናገረው እውነተኛ መመሪያ ነው ማለት ነው። ሌላው የእግዚአብሔር ቃል የሚባሉት እነማን ናቸው? እኔ በሁለት መንገድ ከፍያለሁ። እነዚህም በእግዚአብሔር ቃል እውነት አንደኛው የማይሻርና የማይለወጥ የእግዚአብሔር ቃል መጽሐፍ ቅዱስ ነው። ሁለተኛ እግዚአብሔር ለሰው በመላእክት በኩል ይህ ደግሞ በነቢያት በኩል እስከ ዛሬም ነገም የሚናገረው የእግዚአብሔር ቃል ይባላል። ሌላው ሲቀጥል የእግዚአብሔር ቃል ባህሪያት የሚባሉ የእግዚአብሔር ቃል 3 ባህሪያቶች አሉ። አንደኛ የማይለወጥና ዘላለማዊ ነው። ሁለተኛ ንቁና የሚሰራ ኃይል ነው። ሶስተኛ የሚለይና የሚያጠራ ነው። የእግዚአብሔር ቃል በባህሪው የማይለወጥና ዘላለማዊ፣ ንቁና የሚሰራ ኃይል ነው። ሌላው የሚለይና የሚያጠራ ነው። ወደ ሌላኛው ስናልፍ በእግዚአብሔር ቃል ሙላት መኖር ሲሆን በዛ ስር ውስጥ የእግዚአብሔር ቃል ሙላት ምንድን ነው? የእግዚአብሔር ቃል ሙላት ማለት አስተሳሰባችን፣ ውሳናችንና ምኞታችን በሙሉ በእግዚአብሔር ቃል ቁጥጥር ስር ሲወድቅ የሚገኝ የህይወት ደረጃ ነው። ሌላው የእግዚአብሔር ቃል ሙላት ማለት የእግዚአብሔር ቃል ሲተላለፍ ወይም ሲተረጎም በሙሉ እውነት ሲነገር ወይም አንድ ክፍል ብቻ መውሰድ ሆነ መቀነስ ሳይኖር ማለት ነው። ሌላው የእግዚአብሔር ቃል ሙላት ፍቺው የእግዚአብሔር ቃል በሙሉ መግለጥ ወይም መፈጸም ማለት ነው። ሌላው የእግዚአብሔር ቃል ሙላት ማለት እግዚአብሔር ቃሉን የተናገረበት ምክንያት፣ ትርጉም፣ አቅጣጫ በሙሉ በመረዳት ለተረዳበት እውነት መኖር ሆነ ለሌሎች እንዲኖሩ መንገድ ማሳየትን ያካትታል። ወደ ሌላው ስናልፍ የእግዚአብሔር ቃል ሙላት እንዴት የሚገኙበት መንገዶች
የእግዚአብሔር ቃል ሙላት በምን መንገድ ይገኛል? ስለዚህ 4 መንገዶች አሉ። እነሱም አንደኛ በማንበብ ይህ ማለት ቃሉን በአእምሮአችን ውስጥ ማስገባት ሲሆን፣ ሁለተኛ በማጥናት ይህም የቃሉን ትርጉም መመርመርን ሲሆን፣ ሶስተኛ ማሰላሰል ይህም ደግሞ ቃሉን በልብ በማላመጥና ለራስ መናገር እና ወደ መንፈሳዊ ማንነት ማዋሃድ፣ አራተኛው መታዘዝ የሚለው የተሰለሰለውን ቃል ወደ ተግባራዊ ህይወት መተርጎም ማለት ነው። ሌላው በእግዚአብሔር ቃል ሙላት የመኖር ፍሬዎች። በእግዚአብሔር ቃል ሙላት ስንሞላ ምን ፍሬዎች በእኛ ህይወት ላይ ይገኛሉ? አንደኛ መንፈሳዊ እድሳትና ብስለት። ይህ ማለት ከህፃንነት ወይም ከጀማሪ ወደ ጠንካራ የመንፈሳዊ ምግብ መሸጋገር። ሁለተኛ አእምሮ ማደስ። ሌላው አእምሮ ማደስ የሚለው የዚህ ዓለም አስተሳሰብ ዘይቤ አለመምሰልና የእግዚአብሔርን ፍቃድ መረዳት። ሶስተኛው መንፈሳዊ ውጋን ድል ማድረግ። ይህም ደግሞ ኢየሱስ ክርስቶስ በምድረ በዳ ተጽፏል እያለ ዲያብሎስን እንዳሸነፈ በቃል ሙላት የሚኖሩ አማኞች የጠላትን ውሸት በቃሉ እውነት መመከት እንደምንችሉና እኛም ደግሞ መመከት እንደምንችል ያስረዳል። አራተኛውና የመጨረሻው እውነተኛ ስኬትና ፍሬያማነት። ይህም በኢያሱ ምዕራፍ 1:8 ላይ ባለው ቃል መሰረት የሚያሰላስልና የሚያደርግ መንገድ ቃሉን የሚያሰላስልና የሚያደርግ መንገዱ ይከናወንለታል በሚለው ቃል እነዚህ የእግዚአብሔር ቃል ሙላት ሲኖር እነዚህ ፍሬዎች በእኛ ህይወት ላይ ይታያሉ ማለት ነው። ሌላው ማጠቃለያ እንግዲህ የእግዚአብሔር ቃል ሙላት ማለት የእግዚአብሔር ቃል ሙላት በውስጣችን ሲኖር ህይወታችን ይለወጣል፣ እምነታችን ይጠነክራል፣ በፈተና ጊዜ ያቆመናል፣ ለእግዚአብሔር ፍቃድ እንድንመላለስ ያደርገናል። ሌላው በእግዚአብሔር ቃል ሙላት መኖር በክርስቶስ ኢየሱስ ጌትነት አምኖ ለዳኑ ክርስቲያን ሁሉ ሊኖሩ የሚገባ መሰረታዊ የክርስትና ህይወት ነው። በእግዚአብሔር ቃል ሙላት ለመኖር እኛ ሁላችን በየቀኑ መጽሐፍ ቅዱስን ማንበብና ለማሰላሰል መነሳት ይኖርብናል። ሌላው ለሰመነው ቃልና ላወቅነው ቃል የእግዚአብሔር ቃል ታዛዥ ለመሆን ራሳችን ልንሰጥ ይገባናል። ሌላውና መጨረሻው የእግዚአብሔር ቃል በትክክለኛ እንድንረዳ ሌሎች እንድናስረዳ መንፈስ ቅዱስን መደገፍ ያስፈልገናል ማለት ነው። ስለዚህ በዚህች በአጭር ጊዜ ውስጥ ምንድነው የእግዚአብሔር ቃል ሙላት መኖር? እንግዲህ በእግዚአብሔር ቃል ሙላት መኖር ስንል እንግዲህ ቃልን ማወቅ ያለፈ ነው። ይህ ደግሞ ቃልን መተርጎም ያለፈ ነው። ቃሉን ያወቅነውን ደግሞ የተረዳነውን ማለት ነው በመኖር መገለጥ ስንጀምር በቃል ሙላት መኖር ጀምረናል ማለት ነው። እንግዲህ ቃል ሙላት ብዙ ችግሮችን ከኛ ላይ ያጠፋል። ይሄም ምንድነው እኛም የራሳችን ከመጥፋት ትውልዱን ከማጥፋት ያድናልና ስለዚህ አደራ የሚለው ምንድነው እኛ ቃሉን ከመስበካችን በፊት ቃሉን ከዘፍጥረት እስከ ዮሐንስ ራእይ ተረተናል እንዴ የሚለውን ነገር መጠየቅ አለብን። ደግሞ ቃል ማለት ነው በሙሉ መገለጥ ሲገባ የተወሰነ ፓርት ወስደን እየገለጥን የራሳችንም ሌሎችንም ችግር ውስጥ ያስገባን ስለሆነ ይባክን እኔም ራሴ በዛሬው ቃል ነቅቼ የእግዚአብሔርን ቃል ለማንበብ እነሳለሁ። እናንተም የእግዚአብሔርን ቃል በማንበብ በመረዳት ለትውልዱ ትክክለኛውን የእግዚአብሔርን ሐሳብ በማስተላለፍ እንድትባረኩ አሳስባለሁ። እግዚአብሔር ይባርካችሁ። መልካም ጊዜ ይሁንልን። ሻሎም